የትግራዩ የውጭ ኃይሎች ተሳትፎ በገፍ ነበር የነበረው። በገፍ አንድ ኃይል ከብዙዎች ጋር ነበር የተዋጋው። ይሄ እውነት ነው። ማንም ህሊና ያለው ሰው የሚመሰክረው ነው። ይሄ በሌላም ወገን ቢሆን የትግራይ ኃይሎች የገጠሙት በጣም በርካታ አካልን የገጠሙት። አንድ ለምናምን የሚባል ካመጣችሁ እዚህ ጋር አምጡት። በነገራችን አንድ ለ10 አንድ ለምናምን የሚለውን ነገር ልታመጡት ትችላላችሁ። ሌላ ነገር ውስጥ አንገባ። በዚህ በኩል የፌዴራል መከላከያ፣ በዚህ በኩል የሁሉም ክልሎች ልዩ ኃይል አዋጥቷል። የሁሉም ክልሎች ልዩ ኃይል የመጣው በዚህ በኩል ሚሊሻ የሚባለው፣ በዚህ በኩል አዳዲስ ምልምል ጦሮች፣ በዚህ በኩል የአማራ ኃይሎች ኢንጀነራል ልዩ ኃይልም ሚሊሻውም ሌላውም አካል እንደ ህዝብም ጥሪ ተደርጎ እንደ ህዝብም፣ በዚህ በኩል ኤርትራ የኤርትራ መንግስት ሻቢያ ከነ ወታደሮቹ ከነ ሚሊቴሪው፣ ኤሚሬትስ ከነ መሳሪያዋ፣ ቱርክ ከነ መሳሪያዋ፣ ኢራን ከነ መሳሪያዋ፣ ሰሜን ኮሪያ ከነ መሳሪያዋ፣ መጨረሻ ላይ አሜሪካ የሚገባችበት። ስለዚህ የብዙ ኃይሎች ጥርቅም ከአንድ ኃይል ጋር የተደረገ ጦርነት ነው የነበረው የትግራይ ጦርነት።